فداك أبي وأمي يا رسول الله فداك على لا يسفر مشي على لا يسفر أشتي مدفو حرام لا يموجك نو بحرام تقاقفو مهير نو كما يقول وندقا تقاقفو مهير نو على لا يسفر نعم كده مين سنترو እንግዲህ ምንድነው የእህትነት ግዴታዬን ልወጣ ብዬ ነው እየለፋው ያለሁት። እሱ ምንድነው ባረከላሁ ፊኩም ይሄንን ቪዲዮዬን ሶሻል ሚዲያ ላይ ትዳር ለሚፈልጉ ሴቶች አድርሱልኝ። እንግዲህ እህቶቼ ምንድነው ምናልባት እድል ቀንቷችሁ እንደናንተ ደዩስ የሆነ ባል ካገኛችሁና ትዳሩ ሰምጥሮላችሁ ከተጋባችሁ አንድ ነገር ነገ አልመከራችሁንም እንዳትሉ የእህትነቴን ግዴታዬን ልወጣ ነው። እሱ ምንድነው አንደኛውና ትልቁ ነገር ምናልባት ነገ ባልሽ ቢረግጥሽ አሜን አረጋገጡን ልታደንቂለት ይገባል። ውሃ ቀጠነ ቢልሽ አሜን እንደምንም አወፍረዋለሁ። አንቺ ቤት ቁጭ ብለሽ ሌላዋን ይዞብሽ ከመጣ አሜን ሸሪዓ 4 ፈቅዷል 2 ይቀራሃል። ውጪልኝ ከቤት ያልፈልግሽም ቢልሽ አሜን ሲጀመር መቼ ፈልገኸኝ እኔ አይደለው እንዴ ከገበያ የገዛውክ ወይ ከገበያ የገዛኸኝ ፈልጌክ የመጣሁት እኔ አይደለው እንዴ አታምሪም ታስጠይኛለሽ ካለሽ አሜን አንተ ካማርክ በቂ ነው። አሜን 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 ነው ማለት ያለባችሁ። ወደሽ ከተደፋሽ ነው ሲረግጦሽ አይክፋሽ እንደሚባለው። አሜን ይሄንንም መመክራችሁ ለምንድን ነው እንደዚህ መስዋዕት ተከፍሎበት የተገዛሽ ወይ የተገዛከው ወይ የገዛችሁ ትዳር እንዳይፈርስባችሁ ነው። ግዴታዬ ነው ይሄ እናንተን የመምከር ግዴታ የእህትነት ግዴታ እና ምንድነው በሰሞኑ በጣም ግራ ይገባ ማለት እኛ ሳንሰማ የሆነ ለወጣ ማነው ለሲንግሎች ለላጤዎች እንደው የታወጀ አዋጅ አለ እንዴ ያ ጀማ ንገሩን። ወይ ደግሞ ይሄ አሁን የተጀመረው ቻሌንጅ እድሜ ማራዘሚያ ከሆነም ንገሩን። ምንኛ እህቶቻችሁ አይደለን እንዴ? ዞር ላለው ትዳር ፈላጊ ሴቱም ወንዱም እቤት ልከፍት ነው ኑ ላይቭ ላይ ዞር ላለው እኔ የምፈልገው አይነት ባል እንደዚህ አይነት መስፈርት ማሟላት አለበት። ዞር ላለው እኔ የምፈልጋት ሴት እንደዚህ አይነት መስፈርት ማሟላት አለባት ማለት ምንድነው ነገሩ? ወላሂ ምንድነው? ጭራሽማ ኡስታዝ ነን ብሎ በቃ ፈቷን መስጠት ጀመሩ። ይሄው በዚህ ጉዳይ ላይ ያ ጀማዓ እንደው ትዳሩ ተሳክቶላችሁ እንዳላችሁ መስፈርታችሁ ተሳክቶ ብትገናኙ ከቦሌና ከባሌ በዚህ ባለንበት ዘመን ቤተሰብ መርቆ ድሮ የሰጠ ልጅ ሬሳን እየተቀበለ ፉላንን ገደለ ፉላንን ገደለች ባሏ ሚስቱ ላይ አሲድ ደፋ ሚስት ባሏን በመጥረቢያ አለችው ተብሎ በሚወራበት ዘመን ለመኖር በሚፈራበት ዘመን ኢትዮጵያ ቁጭ ብላ ካናዳ ያለ ባልፈልጉ ወላሂ ማለት ምንድነው አላማቸው? ትዳር እኮ በነገራችን ላይ ትዳር ቀላል ነገር አይደለም። አሁን ገበያ ሆነና ሁሉም ገዢ በዛበት። በቃ ሰው እንዴት ነው ቲማቲም ፍለጋ ወደ ገበያ ኦር ወደ ሱፐርማርኬት ሲሄድ እንደዚህ አይነት ቲማቲም ስጠኝ ይሄ ቲማቲሙ የበሰበሰ እንዳይሆን የተበሳ እንዳይሆን ልክ እንደዚህ ሆነ እኮ ትዳር። በቃ ሶሻል ሚዲያ ላይ ትወጣና ምናምን ነገር እስቲ ፊትሽን አሳይኝ አንተ ራሱ ደዩስ ሆነክ ነው እንጂ ፊትሽን አሳይኝ ብለ 200 300 1000 ህዝብ በተሰበሰበበት ወጣ ለዚህ ሁሉ የታየች ሚስት ናት ብለስ ይዛሃት ስትገባ እንዶ ወላሂ እንዶ ምን ያህል የወረዳችሁ ብትሆኑ አይከብድም? እንዶ አይከብድም? ሐቂቃ ትዳር በጣም ክብር ያለው ነገር በወህይ ደረጃ የወረደ ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባያ ፈልየተዘወጅ ከናንተ ውስጥ ማለት ነው የትዳርን ጣጣ የቻለ ማለት ነው ፈልየተዘወጅ ይዘወጅ ያግባ። በጣም ለትዳር የሚበረታታ ነገር እኮ ነው። ትዳር ደስ ይላል የምር። ግን እንደዚህ እንደ ሸቀጥ ግን ከገበያ ተገዝቶ አይደለም ትዳር። በክብር አውቀሹ
አውቀሹ አውቆሽ ሽማግሌ ልኮ በክብር ቤተሰብ ተዋውቆ አሁን አንቺ ይዘሹ ድሮ ቤተሰብ ነበረ ልጅን ከባል ጋር የሚያስተዋውቀው አሁን ልጅ ናት ቤተሰብና ባልን የምታስተዋ ምንድነው? እውነትም አኺረ ዘማን ደረሰ። በቃ የምር ወለ እኛ እዚህ ዓለም ላይ አይደለንም። በቃ እኛና እናንተና እኛ የምንኖርበት እንትና አንድ አይደለም። እኔ እናንተ በምትሰሩት ነገር ወላሂ አዚም አይደለም ላይቭ ላይ ገብቼ ልከታተላችሁ ቪዲዮ ተቆርጦ ሲመጣ እንኳን እንዴት እንደምሸማቀቅባችሁ ስንት እህቶች አሉ በዚህ ጉዳይ የሚሸማቀቁት። እናንተ ግን ምን አይነት አይና ወጣ ብትሆኑ ነው? አረ ኡስታዞች እንደው ትላልቅ ኡስታዞች አማና ይሁንባችሁ በዚህ ጉዳይ ላይ ወይ ይቻላል በሉና አበረታቷቸው። እኛም የርስቃችን ይቅርታ አበረታቷቸው ይበረታቱና ሌላውም ለምን በላጤነት እርቃኑን አላህ ዘንድ ይገናኛል። ደስ ይላል እኮ ወይ አይሆንም በሉና ሌሎች እህቶች በቃ ጃሂል የሆኑ ዕውቀት የሌላቸው ጃሂል ደግሞ ስድብ እንዳይመስላቸው ጀስት የዲን ዕውቀት የሌላቸው እህት ወንድሞች በዚህ ነገር ላይ እንዳይዘፈቁ ነገር እንዳያለቅሱ ከዚህ ነገር ከልክሉልን። እንዴ ቢዝነስ አረጉ እኮ ጎበዝ ማለት ነገር ወይ እንዳልኳቸው እድሜ ማራዘሚያም ከሆነም ነገሩን እኛም እንትን ማን ነው እኛም ማለት ይቅርታ ብቻ ሌላውም ይጠቀምበት። የምር እንዴ ምንአችሁ ነገር ወለ እንዴት ነው ሰው ትዳርን የመሰለ ትልቅ እንትን አስባችኋል? ግን ትዳር ወላሂ ሰሃቦች ማለት ነው ምን ይፈራሉ? እርቃኔን ሆኜ አላህን እንዳልገናኝ ይፈራሉ ይላሉ። ያኒ ቢዱን ዘውጅ ይሄን ያክል ነበር የሚፈራው ትዳር። አማ الحين لا حول ولا قوة إلا بالله الله يصلحكم والله ብቻ የምር እንደው እኔ ይሄ ትዳር ተገናኙ እንኳን ቢባል እንደው ተሳክቶ ይዘልቃል የሚል እኔ አላውቅም። ያው ጦንቃ ያልቀልብ አላውቅም። ላኪን ግን አላህ ይዲኩም በስ አሁን እኛም ከናንተ ጋር ተጠርጠን እንደው ሴቶች ልንባል ላ ኢላሃ ኢላላህ ድራውን ያው አደጋ ላይ ስንሆን መልሰን እነሱ ጋር ነው ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሄዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ ሰዎች አዳራ ጀዛከላ ላኢላሃ ኢላላህ ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ ሙስሊሞች። ስለ ዲን አታስተምሩ። የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደለ? ፍቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይሄን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ያገናኛል። እሱ እዚህ ላይ እኔ ተጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የገባሁበት ጥያቄ ነበር የምን ተፍሲር ናቸው እነዚህ? ዘመናዊ ጅንጀና መንገድ መክፈሻ ነው። ሸሪዓዊ ዘመናዊ መጀረጀኛ መንገድ። ለማንኛውም ከእንዲህ አይነት ነገር ራቁ። ኢንሻአላህ ሁለተኛውን ልቀጥል። እሺ ጀዛኩም። ሰሞኑን አንድ ትልቅ ኡስታዝ በጣም የምንወዳቸው በጣም የምናከብራቸው በመልካም ስራቸው የታወቁ ጥሩ ነገር ሲያደርጉ የነበሩ ወጥተው የሆነ ዳዕዋ አድርገው ነበር። ያ ያደረጉት ዳዕዋ ደግሞ ከትዳር ጋር የሚያያዝ ነበር። እስቲ ወንድሞቻችሁንና እህቶቻችሁን ጋብዙልኝ። ባረከላሁ ፊኩም። የዛሬውን ሀሳቤን በስማቸው ሙስሊም የሆኑ ልጆች እዚህ ሶሻል ሚዲያ ላይ ገብተው እንደ ባህልና ሚስት አክት እያደረጉ ማህረም ያልሆኑ ምንም ነገር የማያገናኛቸው ሴትና ወንዶች
እንደ ባልና ሚስት እዚህ ቪዲዮ ላይ ወጥተው የማይሆን ነገር ማን ፈቅዶላቸው ነው? ሲጀመር ባልና ሚስት አይደለም ማን ፈቅዶላቸው ነው ከሴት ጋር ቪዲዮ የሰሩት? ሲጀመር ከስር መሰረቱ አለፍ ስንል ደግሞ እንደ ባልና ሚስት አክት አድርገው ሲሰሩ የነበሩ ሰዎች ያ ነገር አላሳፍር ብሏቸው ያ ወንጀላቸው አልበቃ ብሏቸው ስንትና ስንትን ሰው ለመጥፎ ነገር ጋብዘው ስንትና ስንትን ሰው ለዝሙት ጋብዘው ስንትና ስንትን ሰው ለብልግና ጋብዘው ከዚያም አልፈው ተጨማሪው ነገር ደግሞ ሃይማኖትን ተምይዕ እስከ ማድረግ ድረስ የቴዲ አፍሮን ሃይማኖት ወይ ደግሞ እሱ እኔም አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መጥተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት። ይህንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምልላችሁ? እስቲ ያሳውቁኝ። እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ የምልላችሁ? እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ሰጣችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ የምለው? የሆነ መልካም ነገር ሰርታችሁ ማለት ነው። ይሄን አሁን ከስራ አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከአመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ ይሄን መጥፎ ነገር ነው የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። እሱ እኮ ዳዕዋ እንዲያደርግ ያደረገው ትልቁ ምክንያት እኮ ያንተ መልካም ነገር አለመልቀቅ እኮ ነው።